በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ሀገር የምትገኙ ውድ ክርስቲያኖች እግዚአብሔር ሰላም በያለንበት ይሁን። እንደ እግዚአብሔር እንደ አምላካችን ቅዱስና መልካም ፈቃድ በባለፈው ጊዜያት ስለ ኦርቶዶክሳዊ ነገረ ጋብቻ፣ ምስጢረ ጋብቻ፣ የትዳር ሕይወት ምን ይመስላል የሚለውን ከክቡር አባታችን መምህራችን ከመጋቤ ብሉይ ወሐዲስ መምህር መልአክ አማረ ጋራ ክፍል 1 ቆይታ ማድረጋችን ይታወቃል። አሁን ደግሞ በክፍል 2 ላይ እንግዲህ መልካም የሆነው ትዳርን ለማግኘት ወደ መልካም ትዳር ውስጥ ለመግባት በፍለጋ ውስጥ ያሉ ብዙ ሰዎች አሉ። አንዳንድ ጊዜ እንዲሁ መልካም ትዳር የማገኘው ጥሩ የሆነ ባል የማገኘው ጥሩ የሆነች ሚስት የማገኘው ቤተ እግዚአብሔር ብሄድ ነው፣ ወደ ገዳም ብሄድ ነው፣ የት ቦታ ላይ ብፈልግ ነው የማገኘው የሚል የፍለጋ አድማሳቸው የበዛ ብዙ ክርስቲያኖች አሉና እንዲሁ ለመልካም ትዳር ፍላጎታችንን ወይም ደግሞ ፍለጋችንን እንዴት ባለ መልኩ ብናደርግ መልካም ነው ወደሚለው እንግዲህ እጅግ የምናከብራቸው መጋቤ ሐዲስ መምህር መልአክ ትምህርታዊ መልእክቱን ይሰጡናል። ቀጥታ ወደ እርሳቸው እንሄዳለን። እሺ፣ አመሰግናለሁ። እንግዲህ ያው የጋብቻን ምንነት፣ ጋብቻ ለምን ይጠቅማል፣ ምን ይመስላል የሚለውን ያው ባለፈው በክፍል 1 አንስተናል። እንደተባለው አሁን እንግዲህ የብዙ ሰው ጥያቄ ነው ይሄ ጥያቄ። በየቦታው ወጣቶች ትዳር ለመያዝ ሲፈልጉ መንፈሳዊ ወጣት ከሆነ ወይም ከሆነች የት ጋር ሂጅ ሚስት ማጨት ወይም ደግሞ ሚስት ማገኘው ባል የት ነው ማገኘው የሚል ጭንቀት በወጣቱ ዘንድ እንዳለ ይታወቃል። ያ ሁሉም ባይሆን የቅዱሳንን ታሪክ የሚያውቁ የጋብቻን ጥቅም ያወቁ የተረዱ እህቶችና ወንድሞች ግራ ይጋባሉ። ጨክነው ለመግባትም ግራ ይገባቸዋል። ስለዚህ ያላቸው አማራጭ ወደ ቤተክርስቲያን ሄዶ ቤተክርስቲያን ላይ ያሉ የሰንበት ትምህርት ቤት ልትሆን ትችላለች፣ ወይም የሰንበት ተማሪ ሊሆን ይችላል፣ ወይም በመንፈሳዊ ሕይወታቸው የበረቱ ምዕመናንና ምዕመናት እርስ በርሳቸው ሲፈላለጉ ወይም ደግሞ ግራ ሲጋቡ ምንም ይሁን ምን መንፈሳዊ ትምህርት የምትሰጥ ቤተክርስቲያን ናት። መንፈሳዊ ጋብቻ የሚፈጸምባት ቤተክርስቲያን ናት። ያንን ስርዓት እያየች ያደገች ያንን ስርዓት እያየ ያደገ ይሻለኛል በሚል ብዙ ሰው ወደ ቤተክርስቲያን ሲያዘወትር ይታያል። በጣም እንደግፈው እጅግ በጣም የሚበረታታ በጎ ሐሳብ ነው። ሆኖም ግን ትዳር እንዴት ነው የሚገኘው የሚለውን ብናነሳ የመጀመሪያው ፈቃድ እግዚአብሔርን መጠየቅ ነው። የመጀመሪያው ፈቃድ እግዚአብሔር መጠየቅ ነው። ከዛ ቀጥሎ የራስ ጥረትም አለበት። ፈቃድ እግዚአብሔር መጠየቅ ማለት በራሱ ጥረት ነው ማለት ነው። አንዱ መጣር ነው። ጌታ ሆይ ለኔ የምትገባኝን ስጠኝ፣ ለኔ የሚገባኝን ስጠኝ ብሎ ወደ እግዚአብሔር ማመልከት፣ እያመለከቱ መፈለግ ግን ይገባል ማለት ነው። ያው ባለፈውን በክፍል 1 እንዳነሳ ነው እንግዲህ የመጀመሪያው ሰው አዳም ከጎኑ የምትረዳውን እንፍጠርለት ብሎ ስላሴ እሱ ባወቀ ሔዋንን ሲያስገኝለት ራሱን ያመጣለት ራሱን የፈጠረለት። አሁን ትውልድ በዝቷል። ሴቶች ብዙ ናቸው፣ ወንዶችም ብዙ ናቸው። ያን አዳም ማንም ስለሌለ የግድ ከጎኑ መፈጠር ነበረችበት። አሁን ዝም ብሎ ተኝቶ ከጎን የተፈጠራለች ቢባል አይሆንም። እሷም ከጎን አዳም ይመጣል የሚባል ነገር አይኖርም። የእግዚአብሔር ድርሻ አለ፣ የሰው ድርሻ አለ። ይፈልጋል፣ ይጸልያል፣ ይፈልጋል፣ ትጸልያለች፣ ትፈልጋለች። ታዲያ ትክክለኛ ስርዓተ ቤተክርስቲያን የጠበቀ ጋብቻ ለማግኘት ቤተክርስቲያን ላይ ብቻ ያሉ ሰዎችን መፈለግም ደግሞ እሱም የሚያስቀረው ክብርም አለ። ሌሎችንም ደግሞ ወደ ክብር አንደኛ ከኛ የምናጣው ክብር አለ፣ ሌሎችንም ከክብር እናጎርላቸዋለን። ለምሳሌ ቅዱስ ጳውሎስም እንደነገረን አንተ ሰነፍ ሃይማኖቷ ሌላ ነው ምግባሯ ሌላ ነው ብለህ እሷን አትተዋት፣ አንቺ ሰነፍ እሱን አትተዩ። ምናልባት ባንቺ ሃይማኖት እሱ ይከብር እንደሆነ ባንተ ሃይማኖት እሷ ተከብር እንደሆነ ምን ታውቃለህ የሚለው ከምንም በላይ ከአሕዛብ መንደርም እንኳን ቢሆን እንኳን ዓለማዊ የሚያጨስ የሚቅም የሚጠጣ የሚሰክር ሊሆን ይችላል። ያ ማለት በድንግልና ሕይወት ውስጥ እየኖሩ ያሉትን አያካትትም። ለምሳሌ በድንግልና ሕይወት ውስጥ እየኖረች ያለች ሴት ማግባት ያለባት በድንግልና ሕይወት ውስጥ ያለን ወንድ ነው። በድንግልና ሕይወት ውስጥ ያለ ወንድም ማግባት ያለበት በድንግልና ሕይወት ያለች ሴትን ነው። ከጠፋ ደግሞ አይከለከልም። ምክንያቱም ድንግልና ሕይወት ካሁን በፊት የተሳሳትሁት ሕይወት ይበቃኛል፣ አሁን ግን በስጋው በደሙ ተደንግዬ አንድ ሴት አንድ ወንድ በሚል ሕግ ጸንቼ መኖር አለብኝ የሚሉ ሰዎች ራሳቸውን ሲገዙ የግድ ደናግል ወንድ መፈለግ ወይም ደግሞ ድንግል የሆነች ሴት መፈለግ ብቻ አይደለም። የመጀመሪያው እሱ ነው።
መቼም ሰው ሲኖር የሚያቅደው እቅድ አለ። በድንግልና ሕይወት በተክሊል አግብቼ መኖር ነው ብሎ ያስባል። ያ በአንድም በሌላ መንገድ ሊታጣ ይችል ይሆናል። ያ ከሆነ ግን ምን መሆን አለበት? በቁርባን በሥርዓተ ቤተክርስቲያን ለመጋባት የግድ ድንግል ላይሆን ይችላል። ስለዚህ በዓለማዊም ደግሞ በተለያየ ስራ ዓላማ በተለያየ ስራ ዘርፍ በተለያየ ነገሮች ሲንቀሳቀሱ ወይም ሲሰሩ የኖሩ ሰዎችን ብታገባ ወይም ቢያገባ ዋጋ አለው ማለት ነው። ዋጋው ምንድነው? አሁን አንድን ሲያጭስ የነበረ ወጣት አንዲት እህት አጭታ አምጥታ አስተምራ መክራ ወደ ቤተክርስቲያን በመከረ ካህን ገስጻ አስተምሩልኝ አስተምሬ የራሴ አዳም ላደርገው ብትል ይሄ እንደውም ሁለት አይነት ክብር ታገኛለች። አንደኛ ሰበከችው። ያንን እንግዲህ መስበክ ማለት ማይክ ብዙ ጨብጦ መናገር ብቻ አይደለም። የዚያን ሰው ህይወት ቀየረችው። በዛ ላይ እግዚአብሔር የትዳርን ዋጋ ምን ያህል እንደሚባርከው ተረድታለች። በትዳሯ እግዚአብሔር ይባርካታል። አሳምና አስተምራ ከክፉ ምግባር ወደ በጎ ምግባር አምጥታ የሷ ማድረጉ ደግሞ ይሄ አንድ ሰማዕትነት ነው። በነገራችን ላይ ትዳር ሰማዕትነትም አለበት። ሰማዕት ዘእንበለደ የሚለው አንዱ ትዳርን ጠብቆ መኖር ሰማዕት ዘእንበለደ ነው። የአንድን ሴት ጸባይ ታግሶ መኖር፣ የአንድን ወንድ ጸባይ ታግሶ መኖር። አሁን እሱም ብትወውስ እግዚአብሔር ይቆጣኛል፣ እሷም ብትወውስ እግዚአብሔር ይቆጣኛል የሚል እንዲህ አይነት ነገሮች ሲኖሩ እያንዳንዳችን ሰማዕት ዘእንበለደም በትዳር ውስጥም አለበት ማለት ነው። እና የት ሄዶ ማጨት አለባቸው ለሚለው መጀመሪያ በጸሎት እግዚአብሔርን መጠየቅ ነው። ከዛ ሲቀጥል የራስ ድርሻ ያስፈልጋል፣ መፈለግ ነው። ምንድነው መስፈርቱ የሚለውን ማየት። አንድ ወጣት ወይም አንዲት ወጣት ትዳር ስትፈልግ መስፈርቶቹን የመጀመሪያ በሃይማኖት ይመስለኛል ወይ? አሁን ቅድም ካልነው ጋር አይጣረስም። አሁን ይሄ በሃይማኖቴ ትመስለኛለች ወይ? በሃይማኖቴ ይመስለኛል ወይ? የመጀመሪያ የሚቀድመው እሱ ነው። በሃይማኖት የማይመስለውን ወይም የማይመስላትን ሁሉ ልታገባ ሊያገባ ይችላል። ከምን አንፃር? አስተምሬ አመጣዋለሁ ብላ አስተምሬ አመጣታለሁ ብሎ በዚህ እርግጠኛ ከሆነ አስተምሮ አሳምኖ ቢያገባ ትክክል ነው፣ ምንም ችግር የለበትም። ነገር ግን ቤተ ክርስቲያን ላይ ብቻ መንፈሳዊ ትዳር ይገኛል ብሎ መጠበቅ እሱ ያው የሚደገፍ እሱ ነው። ቤተ ክርስቲያን ላይ ሰውን መፈለግ ሳይሆን በውጭ ያሉ ሰዎችን ወደ ቤተ ክርስቲያን ማምጣት ነው ትልቁ ዋጋ የሚያሰጠው። አንድ ወጣት ቅድም እንዳልሁት በሌላ ስራ ተሰማርታ የኖረችን ወጣት አንድ መንፈሳዊ የሰንበት ተማሪ ከዓለም ጎትቶ የቤተ ክርስቲያን ልጅ አድርጎ ቢያገባት ዋጋ አለው እንጂ ክፋት የለውም። ስለዚህ መንፈሳዊ የጋብቻ ቦታ ወይም ደግሞ መንፈሳዊ ጋብቻ መንፈሳዊ ትዳር እንዴት ይገኛል ለሚለው የሚገኘው ከቤተ ክርስቲያን ብቻ አይደለም። ምክንያቱም ቤተ ክርስቲያን ከዓለም ያሉትንም ሰብስባ እንደ ድንግል አድርጋ ማኖር የምትችል ስለሆነች ማለት ነው። ስለዚህ ሰብሳቢነት ቤተ ክርስቲያን ሁሉ ትሰበስባለች። አርፍዶም ቢመጣ ሲያጨስ ኑሮ ሲቅም ኑሮ ሲዘሙት ኑሮ እንደፈለገው ሲሆን ኑሮ እንኳን ቢመጣ ቤተ ክርስቲያን አላውቅህም አትለው፣ መመለሱን ነው። ጌታም ይሄን ነው ያለው፣ ይፈቅር ለኃጥ ሞቶ አላግባቱ። የኃጢአተኛ ኃጢአቱን አልጠላም ወይም ደግሞ በኃጢአት መኖርን አልጠላም፣ ማን ነው አልወድም፣ ይልቁንም ከኃጢአቱ መመለሱን እሻለሁ እንጂ ኃጢአቱን አልወድም ኃጢአተኛን ግን አልጠላም ብሏል ጌታ። እና እግዚአብሔርም ወደዚህ ዓለም የሚመጣ ሰውን ፍለጋ ነው። ስለዚህ አንድ ሰው ደግሞ ፈልጎ ወደ ቤተ ክርስቲያን አግብቶ አንዳንዴ እኮ እንደውም ምንድነው ይሄ የዘሩትን ተክል ያንን ሸቱን ወደ ገበያ ከማውጣት ይልቅ በቤት መጠቀም እኮ ሲተርፍ አይደል ወደ ገበያ የሚሄደው። ስለዚህ አስተምሬ መክሬ አምጥቼ የኔ ላድርግ ማለት ይሄ ሁለት ክብር አለው። እና ወጣቶች ይህን መርሃ ግብር የምትመለከቱ ትዳር ከቤተ ክርስቲያን ይገኛል፣ ከመንፈሳዊ እህቶች ከመንፈሳዊያት እህቶች ከመንፈሳዊያን ወንድሞች ይገኛል። አዎ እውነት ነው። ከዓለምስ ይገኛል። በትክክል ምን አድርጎ ዓለምን ባለፈውም ስንለው እንደነበረው እኛ ወደ ዓለም ሳንድ በዓለም ያሉ ሰዎችን ወደኛ አምጥተን ማግባት በቤተ ክርስቲያን የተፈቀደ ነው። ስለዚህ የት ይፈልጉ ለሚለው መጀመሪያ ቤተ ክርስቲያን ይፈልጉ፣ ልክ ነው። ከዛስ ከዓለምም ይፈልጉ። ከዓለም ፈልገው ግን ማድረግ አለባቸው ለቤተ ክርስቲያን እነሱ ገባር ወንዝ ይሆናሉ ማለት ነው። ለቤተ ክርስቲያን አመጣው ያስረክባሉ። ከዛ ከቤተ ክርስቲያን ካመጡ በኋላ ካህናት ይረከባሉ። ካህናት ይረከቡና በክፍል አንድ እንደተመለከትነው እነዚያ ክፍል አንድ ላይ የዘረዘርናቸውን አራቱን ደረጃዎች እንግዲህ የልጅነት አንድ ልብስ መልበስ የሚለው የዚህ ትምህርት ትማራለች ወይም ይማራል። የቀለበቱ ምስጢር ሃይማኖት መሆኑን ትማራለች ይማራል። ከዓለም የመጣው አንድ አክሊል መልበሳቸው እንግዲህ አክሊል ስንል ያው በድንግልና የኖሩ ሰዎች ነው። ግን በዚህ ላይ በደንብ ማየት ያለብን በድንግልና ሕይወት ያልኖሩ ሰዎች ክብር የላቸውም ማለት ግን አይደለም። ስርዓተ ማዕሰባን በማዕሰባንም ቢሆን የሚጋቡ ሰዎች ዋጋቸው እግዚአብሔር አያሳጣባቸውም። ይሄን በደንብ ልብ ማለት ይገባል። በነገራችን ላይ ተክሊል የሚደረገው
ለድንግልና ምስክርነት እንጂ ተክሊል መንግስተ ሰማያት የሚያስገባ በቁርባን ብቻ በማስባን ማግባት መንግስተ ሰማያት የሚያስገባ ሆኖ አይደለም። ያ ምስክር ነው። አክሊሉ ምስክር ነው። ንጽህናዬን ክብሬን ጠብቄ ነው የኖርኩ ለሚል እርግጠኝነት ነው እንጂ የትም ቦታ ኑረው መጠው ቢቆርቡ ቢያገቡ ቤተክርስቲያን እጇን ዘርግታ የምትቀበል እግዚአብሔር ዋጋ የሚሰጥ መሆኑን ማየት አለብን። ከዛ አንድ ልብስ መልበስ ደግሞ ያው ምንድነው አንድ መስቀል መጨበጣቸው ደግሞ ያው የመከራ የሚለውን በክፍል አንድ ስላየ ነው። ይህንን ትርጉም በሚገባ ካህናት አስተምረው ተርጉመው ካስተማሯቸው በኋላ እንዲያው ቆንጆ ናትና በዓለም ላግባት ቆንጆ ነውና በዓለም ላግባው እሱ አይሰራም። ፈልጌሻለሁ ነይ እንሂድ። የት? መዳረሻው ቤተክርስቲያን። ፈልጌሃለሁ የት? ቤተክርስቲያን። እሺ ብለው ከመጡ እናንተ ደግሞ አባቶቻችን ካህናት በሚገባ አስተምራችሁ መከራችሁ በዓለም የነበሩ ወጣቶችን መንፈሳዊያን አድርጋችሁ ማጋባት ይቻላልና እንግዲህ ወጣቱ የት ላይ እንጭ ለሚለው ቤተክርስቲያንን ማጨት ይቻላል፣ በዓለምን ማጨት ይቻላል። ቤተክርስቲያን ያጫትን ወይም ያጨችውን በዚሁ በቤተክርስቲያን ይዛ መኖር፣ ከዓለም ያጨችውን ወይም ያጫትን ከዓለም አጭቶ ወደ ቤተክርስቲያን ማምጣት። አዎ ማምጣት። ግን ሁሉም መዳረሻው የት ናት? ቤተክርስቲያን ናት ማለት ነው። መጨረሻ ማስተሳሰሪያው ምንድነው? ካህናት ናቸው ማለት ነው። ማስተሳሰሪያው ምንድነው? እነዛ ክፍል አንድ የዘረዘርናቸውን ምስጢር መፈጸምና ማወቅ መረዳት። በዚህ ሁኔታ እንግዲህ መንፈሳዊ ጋብቻ ወይም ደግሞ ትዳር የሚገኘው መስፈርቱን ሳያበዙ አንዳንዶቻችን የውበት፣ አንዳንዶቻችን የሀብት፣ አንዳንዶቻችን የእውቀት፣ አንዳንዶቻችን የተለያየ መስፈርት እናወጣለን። ይህ ትክክል አይደለም። ሕንፃ ሥላሴ አንዱ ጠየም ቢል ሥላሴ ጠየም ካለው ከጥቁር አፈር ስለፈጠረው ወይም ደግሞ ቀላ ካለው አፈር ስለፈጠረው ካልሆነ በስተቀር ሰው ነው። ሕንፃ ሥላሴ ነው። መቼም ደሳሳው ጎጆም ትልቁ ፎቅም የማን ነው ሲባል ያቶ ወገሌ ነው ይባላል። እኩል መጣሪያ ነው። የገሌ ነው። አሁን እኛ የሥላሴነት ነው። የማን ነው? ቀሲስ ወባየሁ የማን ናቸው? ከኔ መቼም ጠየም ይላሉ። እርሶ የማን ናቸው? የሥላሴ ሕንፃ። እኔስ መላክስ የሥላሴ ሕንፃ። እያንዳንዳችን መስፈርታችን ሃይማኖቱ ምንድነው? ምግባሯ ምንድነው? ሰብናዋ ምንድነው? እንዴት ነው ያላት የሰው አክብሮት? እንዴት ነው ያለው የሰው አክብሮት? በቀጣይስ በርትቶ ያበረታኛል? በርትታ ታበረታኛለች ወይ? ከሃይማኖት አንፃር ያጠነክረኛል? ገዳማትን እንጎብኝ ስለው ገዳማትን እንጎብኝ ስላት እሺ ትላለች ወይ? መንፈሳዊ ቦታ እንስለው ስላት እሺ እንባባላለን ወይ? እንደዚህ አይነት ነገሮች ናቸው። ሌላውማ እሱ መንግስቱ ጽድቁ አይደል የተባለ መንግስቱና ጽድቁን ፈልጉ፣ ሌላው ደግሞ ይጨመርላችኋል። ሌላው ይጨመሩ። ሀብትም በኋላ የሚመጣ በእውነት አሁን በትዳር ውስጥ የኢዮብን ሚስት የመሰለች ኢዮብ እንዳትመጣ መጠንቀቅ። የኢዮብን ሚስት የመሰለች ሚስት እንዳትመጣ። ኢዮብን የመሰለ ባል ቢገኝ እንዴት ደስ ይላል። አሁን እግዚአብሔርን ስደብ የምትል ከሃይማኖት ተለይ የምትል ሴት እንዳትመጣ መጠንቀቅ። ከእግዚአብሔርን ስደቢ የሚል ከሃይማኖትሽ ተለይ የሚል ወንድ እንዳይመጣ መጠንቀቅ። እስከመጨረሻው እግዚአብሔርን አምኖ የሚኖር አምና የምትኖር ሴት መስፈርቷ ሃይማኖት፣ መስፈርቱ ሰብዕና፣ መስፈርታቸው ትህትና ከሆነ የትም ዓለም ቢሆን ቅድም እንዳልነው ከዓለም ማጭቶ ወደ ቤተክርስቲያን አምጥቶ ገባር አድርጎ በዚህ መንፈሳዊ አድርጎ መኖር ይቻላልና ወጣቶች እየተለያየ ይጩ፣ ከሁለቱም ይጩ፣ ግን ባለማጭተው በዛው እንዳይቀሩ ጥንቃቄ ያድርጉ ለማለት ነው። መጋቤ ከዚሁ ጋራ ተያይዞ የምናነሳው አንዳንድ ጊዜ እዚህ በማጨት ህይወት ውስጥ እሱ ካልሆነ እሷ ካልሆነች የኔ መሻት እሱ ነበር የኔ መሻት እሷ ነበረችና እሷ ካልሆነች እሱ ካልሆነ የጋብቻ ቢቀርብኝስ የሚል እንግዲህ የጋብቻን ህይወት ሽቶ ፈልጎ ግን እሱ መሆን ነበረበት እሷ ግን መሆን ነበረባት በሚል ይሄንን ህይወት ደግሞ ሸሸት ብሎ ወዳልተገባ መንገድ የሚሄዱ ወገኖቻችን ይኖራሉና ከዚህ አንግልስ በማጨት መንገድ ላይ እንዲህ አይነት ነገር ቢገጥም እንዴት ነው መረዳት እንችለው? አንድ ወንድ እኔ የፈለግኋት ካልሆነች ወይም አንድ ሴት እኔ የፈለግሁት ካልሆነ የሚል ሐሳብ ካመጡ ይሄ ምንድነው የራስን ፈቃድ ማስቀደም ነው የሚባለው። እንግዲህ ቅድም ምን ብለናል? እግዚአብሔር የፈቀደው ነገር እንዲያደርግ ቤተክርስቲያን መጠን መጸለይ ብለናል። አንድ ሴትና አንድ ወንድ ተፈላለጉ ወይም እሱ ፈለገ እሷ አልፈለገችም። ይሄ በአስመክሮ አስተምሮ ማምጣት ከቻለ ጥሩ፣ ካልሆነስ እግዚአብሔር ያቺ ሴት ለሱ አልተሰጠችውም ማለት ነው።
እኔ ያልኋት ካልሆነች ማለት ቃየልነት ነው ሲጀመር። ቃየል የኔ መልከ መልካም እሷን ካልሆነ አልፈልግም ማለት በኋላ ወንድሙንም እስከሞት። እንደውም እኮ እንዲህ አይነት ሰዎች ሌላ ሰው ሲያገባት ያችን ሴት እኮ ያን ያገባትን ሰው ጠላት አድርጎ የመቁጠር ሁሉ አለ። ይሄ ቃየልነት ነው። ስለዚህ የራስን ፈቃድ መከተል ይባላል። የሚያስፈልገው ምንድነው? በቃ እገሊት ጋር ወይም መገሌ ጋር እግዚአብሔር አልፈቀደም፣ እኔ የራሴን ሞክር ያለው ጥሪ ያለው ግን ጥያቄ ትክክል ስላልነበረ እግዚአብሔር ለኔ ያዘጋጀልኝ ሌላ ናት ማለት ነው። እግዚአብሔር ለኔ ያዘጋጀልኝ ሌላ ነው ማለት ነው ብሎ ሌላ ቻንስን መሞከር ወይም ደግሞ ሌላ አባቶችን ማማከር ወይም ደግሞ እግዚአብሔርን መጠበቅ ከራስ ፈቃድ ይልቅ የእግዚአብሔርን ፈቃድ ማስቀደም ያስፈልጋል። አንዳንዴ እኮ ያለ ፈቃድ እግዚአብሔር ምንም ያስፈልገዋል። እንኳን ገና ጠባዩን ሙሉ ለሙሉ ያላወቅናትን ጠባዩን ሙሉ ለሙሉ ያላወቅነውን ሰውን አብረነውም እንኳን እየኖርነው እኮ ብዙ ብናውቀው አይደለም። ስለዚህ የእግዚአብሔር ፈቃድ አይደለም ብሎ ፈቃድ እግዚአብሔርን ማስቀደም የራስን ፈቃድ መግታት ያስፈልጋል። እንዲህ አይነት አመለካከት ያላቸው ወጣቶች እገሊትን ካላገባው ትዳር አያስፈልገኝም አይነት ስሜት ከመጣ ይሄ ትክክል አይደለም። አንደኛ የትዳር ዓላማ አልገባውም፣ ሁለተኛ እንዲያውም ይሄ ጾር ነው። ጾር በቃ እየተነደፈበት የስጋ ጾር አለበት ወይም አለባት ማለት እንጂ የትዳር ጋብቻ ባለፈው የዘረዘርናቸው ዓላማዎች ከገቡት እንደዚህ አይነት መስፈርት አያወጣም። እገሊት ካልሆነች የሚለውን አያመጣም። ምክንያቱም እኔ እሷ ካልሆነች አንደኛ ሌላ ኦርቶዶክስ የለችም እያለ ነው፣ ወይም ሌላ ኦርቶዶክስ አይገኝም እያለ ነው። ይሄ ደግሞ ክህደት ነው። ምክንያቱም ቤተክርስቲያን ሰው የላትም ወይ ወንድ የላትም ወይም ሴት የላትም ማለት በራሱ ትክክል ስላልሆነ የእግዚአብሔርን ፈቃድ ማስቀደም የራስን ፈቃድ መግታት፣ እንደገና በጸሎት በሱባኤ መበርታት፣ አባቶችን ማማከር፣ እግዚአብሔር አንተ የፈቀደውን አድርግ ማለት የግድ ከአንዲት ሴት ጋር እኔ ከፈለኳት ወይም አንድ ወንድ እኔ ከፈለኩት ጋር ካልሆነ ማለት እግዚአብሔርን መፈታተን ስለሆነ ጊዜ መስጠት ያስፈልጋል ማለት ነው። እሺ መጋቤ ሐዲስ መጋቤ ብሉይ ወሐዲስ መምህር መልአክ አማረ እጅግ አድርገን እናመሰግናለን። በክፍል 1 በክፍል 2 ሰፊ የሆነውን የነገረ ጋብቻ ምስጢር ቀጣይነት የሚኖረው ትምህርታዊ ርዕሰ ጉዳዮች ቢኖሩትም በክፍል 1 እና በክፍል 2 በተገናኘንበት ብቻ አጋጣሚ ይህንን ትምህርት አስተላልፈውልናልና በአጠቃላይ እንግዲህ በእድል ፈንታ ሚዲያ ስም እጅግ አድርጌ ክቡር መምህራችን አባታችን መጋቤ ብሉይ ወሐዲስ መምህር መልአክ አማረን እጅግ አድርጌ አመሰግናለሁ። እሺ መናን በቀጣይ ክፍል እስክንገናኝ ቸር ያገናኘን። ደህና ሰንብቱ።